ጥርሳችሁ ላይ ልክ እንደዚህ የሚታይ ሻህላም ይሁን እንደዚህ የማይታይ ሻህላ ኖሮባችሁ ወደ ሕክምና ተቋም ሄዳችሁ ለመታጠብ ስትሞክሩ የድድ መድማት ቢያጋጥማችሁ ይሄ ስህተት አይደለም፣ በእነዚህ ሁለት ዋና ዋና ምክንያቶች እንጂ። አንደኛ ጥርሳችን ላይ የሚጠራቀመው ሻህላ የምንለው ወይም ታርታር የምንለው ነገር ጥርሳችን ዙሪያ ላይ ያለውን ሶፍት ቲሹ ወይም ደግሞ ቀይ ድዳችንን በቀላሉ የማቁሰል ባህሪ ያለው ሻህላ ውስጥ የሚኖሩት አክቲቭ የሆኑ ወይም ህይወት ያላቸው ጎጂ ባክቴሪያዎች የሚያመነጩት ከፍተኛ አሲዲቲ ድዳችንን የማቁሰል ባህሪ ስላለው ድዳችን በሚቆስልበት ጊዜ ላይ ድዳችን ለመዳን ሲሞክር ከፍተኛ የሆነ የደም ዝውውር እዛ አካባቢ ላይ ስለሚኖር ትንሽ ነገር ሲነካው በቀላሉ ይደማል። ሁለተኛው ምክንያት ደግሞ የሚታይ ጥርሳችን ላይ የተጠራቀመ ሻህላ ልማም ታርታር ባይኖርም እንኳን በተለያየ ምክንያት የቫይታሚን ሲ እጥረት ካለብን በጥርሳችን ዙሪያ ላይ ያለው ሶፍት ቲሹ ጂንጂቫል ስትራክቸር የምንለውን ነገር ሽባ እንዲሆን እንዳይጠነክርና ትንንሽ ነገሮች ሲነኩት በቀላሉ እንዲደማ የማድረግ ባህሪ አለው። ለዛም ነው ቫይታሚን ሲ ያላቸውን በደንብ ውሰዱ የሚባለው። ጥርሳችን በሚታጠብበት ጊዜ ላይ የድድ መድማት የሚያጋጥመን በሐኪሙ ስህተት ወይም ደግሞ በማሽኑ ችግር ምክንያት ሳይሆን እነዚህ ሁለት ችግሮች ካሉብን አንድ ሰው ጥርሱን በሚታጠብበት ጊዜ ላይ የድድ መድማት ይኖራል። ሁሉም ሰው ላይ ይሆናል ግን ማለት አይደለም።